በአንድ ወንድ የማይጠበቅ በአንድ ሴት የማይጠበቅ በአንድ እናት የማይጠበቅ በአንድ አባት የማይጠበቅ ለመሆኑ ፍቅር ልጅ አላት። ልጄ ነገ የኔ ጸባይ ነው፣ የኔ እይታ ነው፣ የኔ ተግባር ነው አይታ የምታድገው ብላ ትንሽ አታፍርም? እኛ በዚህ ቪዲዮ የለቀቃችሁልን ቪዲዮ ምን እንድንማርበት ፈለጋችሁ ነው? ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌይላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። አዲስ ከሆናችሁ ለቤቴ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በጣም የሚያስጠላ በጣም የወረደ ነው ቪዲዮ የተለቀቀው። በጣም የሚያስጠላ ቪዲዮ። እኔ ሀቂቃ ነው የምላችሁ፣ በአብርሃም እና በፍቅር ይሄ አልጠብቅም። እኔ የመኪናው ውስጥ ሲሳሳሙ ያየሁት ነገር እራሱ አላመንኩኝም ነበረ። ታውቃላችሁ፣ ለአብርሃም ነበር የተከራከርኩለት ማለት ነው። ምን አለችኝ የሆነች ልጅ፣ መቼም ቢሆን መቼም አብርሃም አይጠራም ነበር ያለችኝ። እኔ ግን በዛም ሆኖ በኮሜንታተሮች እንትን ብዬ አብርሃም መቼም ቢሆን መቼም ሄርሜላን ተውትቷት ሄርሜላን አይከዳትም ብዬ ቪዲዮ ሰርቼ ነበር ማለት ነው። ነገር ግን ይሄ እንደ ከዳት ነው። በቃ አለቀ። 100% ፍቅር አልጋ ላይ ወጥቶ ሲጀመር የጀማ የኔ ውዶች፣ የኔ ቅመሞች፣ የኔ ማሮች፣ አንድ ወንድ ፍቅረኛ አለችው። ያ ፍቅረኛ ሌላ ሴት ጋር አለ ፍቅረኛው አልጋ ላይ የፍቅር አልጋ ላይ ነው የተገኘው እና አብርሃም ይሄን ያክል የወረደ ይሄን ያክል በዚህን ደረጃ ይገኛል ብዬ አላስብም። አብርሃም በነገራችን ላይ በእርግጠኝነት መልስ ይሰጣል። መልስ የሚሰጥበት ቀን ይደርሳል። ነገር ግን እንትን እንጨት ምንድነው መጥረቢያ የበዛበት እንጨት ብዙም ሰው ይወቅሰዋል እና ለጊዜው እኛ ልንወቅሰው ልንሳደብ እንችላለን። ነገር ግን አብርሃም እኔ ትክክለኛ ነው ብዬ አልገምትም። በነገራችን ላይ አብረሽ ትክክለኛ ሁኔታ ላይ ነው ብዬ ልገምትም አልችልም እና እኔ እንጃ አላቅም ምን አይነት ስሜት እንደሚሰማኝ እኔ ራሱ ማለት ነው። እኔ አይመለከተኝም አትሉም፣ ግን ሴት ነኝ። ሴት እስከሆንኩን ድረስ የሴትን በደል የሴትን ጥቃት ይብቃ ነው የምለው። ምክንያቱም እኔ ሄርሜላ በዚህን ያክል ደረጃ እየወደደችው በዚህን ያክል ደረጃ እያፈቀረችው በዚህ ደረጃ ይከዳታል። ሄዶ መኪና ውስጥ ያደረገው ሲቀር ሄዶ ፍቅር አልጋ ላይ ይገኛል ብዬ ለደቂቃ ሳይሆን ለሰከንድ አላሰብኩኝም እና ሄርሜላ እና አብርሃም በእርግጠኝነት መልስ ይሰጣሉ። ሄርሜላ ደግሞ ያለችበት ሁኔታ በጣም እጅግ በጣም ከባድ ውስጥ እንደሆነች ነው የሰማሁት እኔ። ሄርሜላ ያለችበት ሁኔታ እጅግ በጣም ከባድና አሳሳቢ ሁኔታ ውስጥ ነው ያለችው። ሄርሜላን በቅርብ መልስ እንደምትሰጥ ተስፋ እናደርጋለን። በሰሞኑ ታስታውሱ እንደሆን ፍቅር ለሄርሜላ ተንበርክካ ነበረ ይቅርታ የጠየቀቻት እና ሰው ለካ ወዳጅ ሆኖ ነው ከኋላ የሚወጋህ እና በጣም ነበረ የገረመኝ። እኔ በህይወቴ ላይ ሰው ይቅርታ ሲጠይቀኝ ከልቡ ካልሆነ ወይም ደግሞ ይቅርታ ስጠይቅ ከልቤ ካልሆነ ቢቀርብኝ ነው የሚሻለው። በቃ ራሴ ወስኜ ምንድነው የማደርገው? ይቅርብኝ ነው። ያ ይቅርታ ትክክለኛ ካልሆነ ወይም ደግሞ ውሸት ከሆነ ይቅርብኝ። ለምን በውሸት እጎዳለሁ? ለምን በውሸት በመጥረባ እወጋለሁ? እና በጣም ነው የገረመኝ። በጣም ነው ያሳፈረችኝ። ደግሞ ማናት ፍቅር ለምን እኔ ልጅ አለኝ የፈለገው ነገር ዲራማ ራሱ ብሰራ ልጅ ያንን ነገር ነው አይታ የምታድገው ብላ አላሰበችም ለደቂቃ ማለት ነው። አብርሃምም እንደዛው እና ደግሞ አብርሃም አለ ሄርሜላ ተነስተህ ፍቅር ቤት ማን ሄዳለክ? እና ደግሞ የመኪናው ውስጥ የተሳሳማችሁ ተራሱ እኮ እኔ ተቃውሜ ነበረ። በእርግጠኝነትም 100% ብዙ ሰዎች አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ፣ አንቺ እባብ ነሽ፣ አንቺ በቃ እንደዚህ ነሽ ነበረ ያላችሁ ማለት ትክክል ናቸው። እኔ ትክክል ናቸው። በቃ ከአሁን በኋላ መከራከርም እንዳለ ሆኖ የሰው ልጅ ሲሳሳት ልንመልሰው ይችላለን። ነገር ግን ይሄ ተደጋጋሚ ሲሳሳት መመለስ ሳይሆን መተው ነው የሚሻለው ማለት ነው። እና ውዶችዬ አላቅም ቃላት አጥሮኛል እኔ ማለት ነው በበኩሌ ቃላት ነው ያጠረኝ። ውዶችዬ ይቅርታ። ለቤቴም አዲስ ከሆናችሁ ሀሳብ አስተያየታችሁ ኮሜንት ስር እንድታሳውቁኝ እፈልጋለሁ። እና የሰው ልጅ የፈለገው ያክል ሰው ጥፋቱን ካላመነበት ኦልሬዲ ይቅርበት ነው። እኔ ሄርሜላ ይቅርብሽ ነው በቃ። አብርሃም ይቅርብሽ በቃ፣ ከአሁን በኋላ ይቅርብሽ። ምክንያቱም ለሩታ ያልሆነ ለሄርሜላ አይሆንም ብላችሁ የነበረ ከ2 ቀን በፊት ማለት ነው። እና ትክክል ናችሁ። እኔ እንጃ ግን አብርሃም ትክክለኛ ነው ብዬ አላስብም። በእኔ በኩል እንደ ሀሳብ ነው፣ እንደ ሀሳብ ትክክለኛ አይደለም አብርሃም
አብርሽ ትክክለኛ ሆኖ ሄርሜላን ሊክዳት አይችልም። ወይም መጠጥ ውስጥ የሆነ ነገር ተደርጓል ወይም ደግሞ ጠጥቷል። አለቀ። በዚህ ነው ማምነው እኔ።